የጓደኛችሁ ወይም የሌላን ሰው ስልክ ጠልፋችሁ ማዳመጥ እንዴት እንደምትችሉ ላሳያችሁ። ባለፈው በሰራውት ቪዲዮ ስልካችሁ ተጠልፎ እንዳለና እንደሌለ እንዴት እንደምታውቁ ተጠልፎ ካለ ደግሞ እንዴት እንደምታስተካክሉ አሳይቻችሁ ነበር። ቪዲዮ ላይም የሌላን ሰው ስልክ መጥለፍ ከፈለጋችሁ ኮሜንት ላይ ፓርት 2 ብላችሁ ጻፉልኝ ብዬ የብዙዎቻችሁ ጥያቄ ሆኖ አግኝቼዋለሁ። ስለዚህም ዛሬ ቪዲዮ ይዤላችሁ መጥቻለሁ። ይህን አካውንት ፎሎ በማድረግ ተከታተሉ። በመጀመሪያ ስልኩን መጥለፍ የምትፈልጉትን ሰው ስልክ በመቀበል ወደ ፎን አፕ በመሄድ ኮከብ 21 ኮከብ ብላችሁ ከጻፋችሁ በኋላ የራሳችሁን ስልክ ቁጥር ታስገባላችሁ። ጭርሻ ላይ መስላልን በመጫን እቺ የደውል ምልክቷን ትነካላችሁ። ከዛን በዚህ መልክ ይህን ጽሑፍ ያመጣላችኋል። ከዚህ ጊዜ ጀምሮ የዛ ሰው ስልክ የእናንተ ስልክ ላይ ተጠልፏል፣ እሱም ያወራውን ማዳመጥ ትችላላችሁ። ይሄ የጠለፋችሁትን ደግሞ ማንሳት ከፈለጋችሁ መስላል 002 መስላል ብላችሁ በመጻፍ አሁንም የደውል ምልክቷን ትነካላችሁ። የተጠለፈው ይነሳል ማለት ነው። ይሄ ፓርት 2 ቪዲዮ ነው። ፓርት 3 ቪዲዮ ላይ ደግሞ ፍቅረኛችሁ ከሌላ ሰው ጋር የሚያወራውን በቀጥታ ድምጻቸው ኢሜል ላይ እንዲገባላችሁ ከፈለጋችሁ ፓርት 3 በማለት ጻፉልኝ። ስለተከታተላችሁን እናመሰግናለን።